ፖለቲከኞቻችን በየትኛውም ዓለም ያሉ በየትኛውም አካባቢ ያሉ ፖለቲከኛም ይሁን ነጋዴ ጋዜጠኛም ይሁን አርቲስት የረሱል ሰለላሁ ዐለይሂ ወሰለምን ክብር መንካት ማለት ለአንድ ሙስሊም ከህይወቱም ከንብረቱም ከማንኛውም ጉዳይ ከቤተሰቦቹም ከልጁም ከሚስቱም ሴትም ከሆነች ከባሏ ከልጆቿ ከማንኛውም መንገድ በላይ ረሱል ሰለላሁ ዐለይሂ ወሰለም የምንወድ ካልወደድንም ጭምር ደግሞ ከነፍሳችንም ከማንኛውም ነገር በላይ አድርገን ካልወደድን ጭምር እስልምናችን አደጋ ላይ የሚወድቅና ከእስላምም የሚያስወጣን በመሆኑ እንዲህ ያሉ ቀይ መስመር የሚያልፉ ንግግሮችን በማንኛውም ጊዜ በማንኛውም ሁኔታ በማንኛውም ቦታ የማንታገስ መሆኑን ጭምር መግለጽ ማስጠንቀቅ እንዲሁም ደግሞ ከዚያም አልፎ አስፈላጊውን ህጋዊ እንቅስቃሴ በማድረግ ጭምር ለፍርድ የምናቆም መሆኑን ለማሳወቅና ለመግለጽ የዛሬውን ፕሮግራም በዚህ ለማቅረብ ተገደናል። ሰውየው የተናገረውን ንግግር ተከትሎ በኦሮምኛ ነው ንግግሩን ያደረገው። በርካታ ዑለማዎችና ዳዒዎች በኦሮምኛ ግለሰቡ የተናገረውን ድርጊት በማውገዝ የተለያዩ መልእክቶችን ሲያስተላልፉ ቆይተዋል ባለፉት ቀናት። የረሱል ሰለላሁ ዐለይሂ ወሰለም ጉዳይ ደግሞ ቋንቋ ብሔርም አጥርም ሀገርም ጭምር የማይገድበው ጉዳይ የረሱል ሰለላሁ ዐለይሂ ወሰለም መነካት ጉዳይ የእያንዳንዱ ሙስሊም ጉዳይ ጭምር ነውና በቢሊየን የሚቆጠሩ በዓለም አቀፍ ደረጃ ያሉ ሙስሊሞችም ጉዳይ ነውና ይህንን ፕሮግራም ለማዘጋጀት ተገደናል። ሰውየውንም ወደ ፍርድ ለማቅረብ የሚደረገውንም ጥረት ጨምሮ ያደረገውን ነገር እያንዳንዱ ሙስሊም ወደ ኋላ የማይልበት መሆኑን ለመግለጽ እንወዳለን። ዛሬ አስቸኳይ ስለሆነ በዚህ ፕሮግራም ላይ እንግዶችን ጋብዣለሁኝ። በስልክም የምናስገባቸው ዑለማዎች ይኖራሉ። እንግዶቻችን ሰዓታችንን ለመጠቀም ያክል እኔ አስተዋውቃቸዋለሁ። ኡስታዝ አብዱል መናን በአፍሪካ ቲቪ